አሁን ያው አባይ በረሃ ላይ አግተውት እንደያዙት ነው ያለው። 1 ሚሊዮን ብር ካላመጣችሁ አንለቀውም የሚል ጥያቄ ጠይቀዋልና ሰላም አለይኩም ፋሚሊ እንዴት ናችሁ? በሰሞኑ መካነ ሰላም ላይ እየተሰራ የነበረው ግፍ አሁንም እንደቀጠለ ነው። ምክንያቱም በዛን ዕለት ማለት ነው አንድ ግለሰብ ታግቶ አባይ በረሃ ላይ እስከ 1 ሚሊዮን ብር ድረስ እየተጠየቀ መሆኑን አሁንም እየሰማ እንገኛለን። እስቲ ለማንኛውም ይህንን ቪዲዮ እስከ መጨረሻው ድረስ አዳምጡት። የታገተው ሰውዬ ማን ነው? በምንስ ነው ይሄ ነገር ሊደርስበት የቻለው የሚለውን ከነ ቦታው ጭምር እንግዲህ የሚያብራራ ቪዲዮ ነው ይዤላችሁ የቀረብኩት። በጣም ልብ ይነካል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ፍጻሜው ድረስ አብራችሁን ቆዩ። አሁን በቀጥታ ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ ሁላችሁም በአለም ላይ ያላችሁ እንግዲህ ያው መካነ ሰላም ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ። አሁን ይህን ቪዲዮ ለመስራት ያሰብኩት ከመካነ ሰላም አንድ ነገር ተደውሎ ተነግሮኝ ነው። ያ ምንድን ነው? አግተው ይዘውት የሄዱት ወንድም ነበረ። ፋኖቹ መስጂዱን በከበቡ ወቅት እና ሰዎችን በገደሉበት ወቅት 5 ሰዓት ከሌሊቱ 5 ሰዓት አካባቢ ከሟች ቤተሰብ ውስጥ ሬሳ አነሳለሁ ብሎ የሄደውን ሰው መሐመድ የሚባል ግለሰብ ይዘውት ሂደዋል። እስካሁን ድረስ አልመለሱም። አሁን ያው አባይ በረሃ ላይ አግተውት እንደያዙት ነው ያለው እና ቤተሰብ ልጃቸውን እንዲመልስላቸው ሲጠይቅ 1 ሚሊዮን ብር ካላመጣችሁ አንለቀውም የሚል ጥያቄ ጠይቀዋል። እና ኢንሻአላህ ሌሎችን ቪዲዮዎች አካውንት ያለበት ምናምን መለቀቁ አይቀርም፣ ግን ይሄን መረጃ ላድርሳችሁ ብዬ ነው። ራሳችሁን አዘጋጁ ማለት ነው፣ ወንድማችንን ለማስለቀቅ ማለት ነው። ኢንሻአላህ በመጡበት ደግሞ የምንመልስበት ጊዜ ግን ቅርብ ነው። ኢንሻአላህ ዝም ብለን የምንተወው አይደለንም። ካሁን በኋላ እንደ በግ እያወጡ የሚያርዱብን ጊዜ ማብቃት አለበት። በመጡበት መመለስ ግድ ይለናል። ኢንሻአላህ ደግሞ ኢንሻአላህ በሂደት የምንሰራበት ይሆናል ማለት ነው። السلام عليكم ورحمة الله وبركاته.